ናት። ሐኪም ናት። መድኃኒት አታዝም። ጸበል እስከ ስንት ዓመት ነው? 18 ዓመት። ሐኪም ናት። አዎ ዶክተሬት ትማራለች። ዶክተሬት ትማራለች። ጤና መኮንን ናት። ሰራለች። አሁን ዶክተሬት ደግሞ ትማራለች። ዶክተሬት እየተማረች ነው። አዎ እኮ ለምን ምን ያደርግላታል? ምን ትሁን ታዲያ? ትሙታ እንዴ? እናቷ ነው የምታጣላት? አዎ። በምንድን ነው የገባኸው? በልብስ ገብቻለሁኝ። በምግብ ገብቻለሁኝ። አጋንንት ናችሁ? ሰይጣን ናችሁ? አጋንንት ነው። ስንት ናችሁ አጋንንት? በሙያ ስንት ዓመት አገለገለች? በሙያ 7 ዓመት። ሐኪም ምን መድኃኒት መርፌ ወይስ? አረ መርፌ አትሰጥም። መድኃኒት ትንሽ ትሰጣለች። ጸበል ምክር ሰዎቹ አስገብታ አንተ ጋር መምጣት ከጀመረች ወዲህ ድሮ ናት። አትመችም። የሰው አደራ ነው የምታስበላ። አደራ ታስበላለች እንጂ አትመችም። የገባህ ዋና ዓላማ ምን አድርግ ተብለህ? አጥፋት ግደላት። አጥፋት ግደላት። ሌላ ሰዎቿን እንዳታግዝ። እናቷን ታግዛለች። በጣም አለች። እናቷ ጥራት እናቷን ኧረ ጥራት ማነው ስሟ? ሲሳይ። ሌላ ደግሞ ውሻ አለች እዛ አንተ ጋር የምትመጣ ውሻ። ተነስ ቁም። ውሻኛና አጭር አይባል፣ ቀጭን አይባል፣ ወፍራም አይባል። ሰይጣን ምርጫና የጥቃት ስልት ውስጥ ትንሽ አይሉት ትልቅ አይሉት ሁሉም ጉዳት ይምጡ ወደዚህ። ፍቅረ ጊዮርጊስ ሳስተምር አባት የላቸው ታመታቸው ነው ዝና ድርሼ እናውን አላቅም እኮ የረፍት ነው የመጣሁት። ጾም ልታስይዘኝ መጣሁ እንጂ ምንም ነገር አላቅም። ኪዳነ ምሕረት ጊዮርጊስ ሳው ያምኜ እኔ በሕፃንነቴ ጾም ለማስያዝ ነው የመጡት። እኔ ቆራቢ ነን እኮ ንገሯቸው። ወደዚህ የማንንገረው የፈጣሪ ጾም ለመያዝ ነው የመጡት። እኔ ያው ጾም ልታስይዘኝ ደውላ መጣችኝ እንጂ ገጠር ነው የምንኖረው። ሻምቢዮን ጸሎት ገብተን ስንጸልይ ጸሎት ላይ ተያዘ። ከዛ አሁን ለቃለው እዚህ ነው የምለቀው እሱ ጋር ነው የምለቀው አለ። አብራችሁ ነበር የምትጸልዩት? አብረን ነበር የምንጸልየው። አብረን ነበር። እናትሽ ናቸው? አይ እናትዮ አልመጡም እምቢ አሉ። እሷን የእሷ እናት ነን። ዘር ተዘራችን ሁሉ ቄስ ነን። አለቃ ወርቅነህ ይባሉ ነበር። ዘር ተዘራችን ሁሉ ቄስ ነው። ቄስ ልጅ ነች። እንግዲህ አሁን ግራ ገባኝ። ነው ስመጣ የመጣሁት ዓርብ ነው። ዛሬ 8 ቀን ነው እናንተ በቃ እንሂዳ። በቃ ትርዳት። ማንን? እናቷ እንዳትረዳን የገባው። አረ 250 ቆርቆሮ 250 ቆርቆሮ ትልቅ ነው። ታውቀዋለህ? የገጠር ቤት። የት ሀገር? ተጋበለው። የት ሀገር ነው? ጉራጌ ሀገር። ትሰራለች። ሰራች 250 ቆርቆሮ። ትልቅ ቤት እኮ ነው። ትልቅ ቤት ነው። ታዲያ ትስራ እንዴ? ለምን